የአቶ ኃይለማርያም እጩ ሆኖ መቅረብ የሚቃወሙ ሰዎች ትክክል አይደለም እያደረጉ ያሉት። ሰዎችን አይደለም አገርን ማየት አለብን፣ ትልቁን ምስል ማየት አለብን። ኢትዮጵያውያን ሁላችንም ከሰፈራችን የመጣ ሰው ካልሆነ የምንል ከሆነ ይህ ሀገር እንደ ሀገር መቀጠሉ በጣም በኋላ አስቸጋሪ ነው የሚሆነው። ስለዚህ በምንም አይነት ሁኔታ በምንም አይነት መመዘኛ አቶ ኃይለማርያምን አለመደገፍ ወራዳነት ነው፣ ነውር ነው። በኢትዮጵያ ታሪክ ከባድ ክህደት ነው። አቶ ኃይለማርያም በብቸኝነት በዚህ ዘመን የመጀመሪያው ካንዲዴት ለዩኤን መሆን የሚችል ኢትዮጵያዊ መሆኑ፣ ስልጣኑን በገዛ ፈቃዱ የለቀቀ ሰው መሆኑ፣ አገሩን ሰላም ያደረገ መሆኑ፣ በእጁ ደም የሌለው ሰው መሆኑ በዩኤን ኖሚኔሽን አንደኛ ያደርገዋል። ወደድንም ጠላንም አፍሪካ ይመርጠዋል። ከኃይለ ማርያም ደሳለኝ የተሻለ አፍሪካ ውስጥ መሪ ሆኖ ወርዶ በሰላም ከህዝቡ ጋር የመኖር ታሪክ ያለው የለም። ግማሹ በኮራፕሽን ነው የሚወርደው፣ ግማሹ በኩዴታ ነው የሚወርደው። በተለያየ ነገር ስልጣኑን በሰላም ያስረከበ እጅግ የተከበረ ታላቅ ሰው ነው ኃይለ ማርያም። ዝንት ዓለም ታሪክ ጽፏል። ይሄን ታሪክ ማንም ምንም ማድረግ አይችልም፣ ምንም ማድረግ አይችልም። ስለዚህ የጥላቻ ውስጥ ያላችሁ ሰዎች አእምሯችሁን ብትፈትሹ፣ ምን አርጎኝ ነው እንደው ምን ሆኜ ነው በሉ፣ እራሳችሁን ጠይቁ። እስና ፌር ድፍን ዓለም ይሄን ሰውዬ ይደግፈዋል። ድፍን ዓለም ከጎኑ ነው። የኢትዮጵያ መንግስት እምቢ ቢለው ማንም የአፍሪካ መንግስት ኖሚኔት ያደርገዋል ለዩኤን። የኢትዮጵያ መንግስትም እምቢ አይለውም። በርግጥ ግን ፕሮፓጋንዳው ይሄ ቅስቀሳው ምናምኑ ይደብራል። መቅረብ አይችልም፣ ጭራሽ መወዳደር አይችልም። ለምንድን ነው የማይችለው ለሚለው ጥያቄ እንደው እንትን አድርገው የፈበረኩት ነገር ምንድነው? ኮታ ነው። ኮታው ደግሞ የደቡብ አሜሪካ ወጥ ማን ነው እንደዛ ያለው? በዩኤን አሰራር ውስጥ የሌለ ነገር፣ ያልተፈጠረ ነገር፣ ሆኖ የማያውቅ ነገር። ኮታ ከሆነ ጉቴሬዝ ለምን 2 ጊዜ ተመረጠ? ሌሎችም 2 ጊዜ የተመረጡ አሉ። ግማሹ አንድ የተመረጠ ነው። ይሄ ከብቃት ጋር የሚያያዝ ከተቀባይነት ጋር የሚያያዝ እንጂ ከኮታ ተብሎ ምናምን አይደለም። ፐርፎርማንስ፣ አቅም፣ ብቃት የሚታይበት ነው። ስለዚህ አቶ ኃይለማርያም በሁሉም መመዘኛ የውጭ ጉዳይ ሚኒስትር ሆኖ በማለፍ የዩኤንን በማወቅ የዩኤንን አሰራር በመረዳት ህጎችን አክብሮ በመኖር በህጎች ሪስፔክት በማድረግ ህዝቦችን በማክበር አገራትን በማክበር መሪዎችን በማክበር ጦርነት ውስጥ ባለመግባት ነገሮችን በሰላማዊ መንገድ በውይይት በመፍታት አስፈላጊ ነው ሲባል ስልጣኑንም ጭምር በመልቀቅ ለሰላምና ሰላማዊ ለሆኑ እንቅስቃሴዎች ራሱን ያስገዛ ሰው። ስለዚህ ከዚህ በላይ አፍሪካ ውስጥ ኖሚኔት እኔ ልሁን ብሎ የሚመጣ ከአቶ ኃይለማርያም በላይ የለም። ለምንድን ነው ይሄን አፌን ሞልቼ የምናገረው? አፍሪካን መሪዎች የቀድሞ መሪዎችን እየወከለ የትኛውም ዓለም ስብሰባ ላይ እየተካፈለ ያለው ኃይለማርያም አፍሪካ ህብረት ኃይሌ ፕሊዝ ሄልፕ አስ እንደዛ ነው የሚሉ ኖሚኔት የሚልኩ የትም ቦታ አንተ ሂድልን ዴሊጌቱን ምራልን እየተባለ የሚሄደው ኃይለማርያም ደሳለኝ። ይሄ ተቀባይነት የመጣው ከብቃቱ ከችሎታው ነው። አካዳሚክ ብቃቱ ለዚህ ብቁ ያደርገዋል። ኃይለማርያም ወደድንም ጠላንም እጩ ሆኖ ይቀርባል። አገራት ይደግፉታል፣ ይመረጣል። እንዳይመረጥ የሚከለክለው አንዳች ነገር የለም። ምክንያቱም በአሁን ሰዓት አሁን ዓለም ላይ ካለው ተወዳዳሪ ሆኖ ከሱ ጋር የሱን ያህል ሲቪ ያለው ሰው የለም። ተቀባይነት ያለው በሁሉም ዘንድ የለም።
በኤዥያ፣ በአሜሪካ፣ በአውሮፓ ኃይለማርያም ተቀባይነት አለው። አፍሪካ ድፍን አፍሪካ ኃይለማርያምን ይቀበለዋል። አንድ ትልቅ የሰራው ነገር ለአፍሪካ በተለይ ለአፍሪካ መሪዎች የአፍሪካ ህብረት የመጀመሪያው ሊቀመንበር ሆኖ ስልጣን ላይ ሲመጣ የመጀመሪያው ዘመኑ ላይ የአፍሪካ ህብረት ሊቀመንበር ሆኗል ኃይለማርያም። የአፍሪካ ህብረት ሊቀመንበር በሆነበት ጊዜ የአፍሪካ መሪዎች እነ ኡሁሩ ኬንያታ እነ አልበሽር ተላልፎ ለሄግ ፍርድ ቤት ተላልፎ እንዲሰጡ የተለያዩ ቅስቀሳዎች ሲደረጉ ነበር። የእስር ዋራንት ወጥቶባቸው ነበር። ያንን የእስር ዋራንት አፍሪካውያን የአፍሪካ መሪ አሳልፈው ለማንም አውሮፓ ምናምን እንዳይሰጡ የሚል ህግ ያወጣው ኃይለማርያም ደሳለኝ ነው። እንዳይሰጡ አትሊስት አሳልፎ እንዳይሰጡ እነ ኡሁሩ ኬንያታ እነ አልበሽርን ማለት የሱዳን ይህንን በማድረግ ኃይለማርያም ትልቅ ስራ የሰራ ሰው ነው። ትልቁ ላሉት ህጎች ታማኝ መሆን፣ ላሉት አሰራሮች ታማኝ መሆን፣ ለሀገሩ ታማኝ መሆን፣ ለወገኑ ለመረጠው ህዝብ ታማኝ በመሆን የሚታወቅ ሰው ነው ኃይለማርያም። የሱ መመረጥ ድምፅ መሆን ሲገባን ኢትዮጵያውያን ምቀኛ ሆነን ከፊት መሰለፍ የለብንም። ይሄ ምቀኝነታችን በኋላ ዋጋ ያስከፍላል፣ እንደ ሀገር ዋጋ ያስከፍላል። ከሰፈራችን ካልመጣ ከኛ አካባቢ ካልመጣ እንቅፋት መፍጠር፣ ችግር መፍጠር፣ እጩ መሆን ያለበት ከምዕራብ አፍሪካ ከደቡብ ከላቲን ነው እያሉ ማውራት፣ ከላቲን ከጉድጓዱ ቆፍረ ልታመጣ ነው። ኃይለማርያምን የሚበልጥ በችሎታና በፐርፎርማንስ ባለው ሲቪ የውጭ ጉዳይ ሚኒስትር ሆኖ አገር መሪ ሆኖ ከዛ የለቀቀ ሰው ታመጣለህ? ልምድ ያለው በሱ ስታንዳርድ ያለ አምባገነን ያልሆነ ያልረሸነ ጄኖሳይድ ያልፈጸመ የሰውን ዘር ያላጠፋ ጦርነት በጦርነት ያላደረገ ስልጣኑን በሰላም ያስረከበ ታመጣለህ? ከአፍሪካ ታመጣለህ ወይ? አለ። ስለዚህ ይሄ እንደዚህ አይነት ሰው ይፈለጋል ለዩኤን። አሁን የዩኤን ፒስ ኤንድ ሴኩሪቲ ካውንስል ይሄን ሰው እጩ አድርጎ ያቀርበዋል። ስለዚህ ይሄ ሰው ደግሞ ልመረጥ፣ እኔ ሰርቭ ላርግ፣ ይሄ ሲቪ ለዚህ በቂ ነው፣ ስለዚህ ልቅረብና ልወዳደር ሲል ሌላው ጠላት የሆነው ይመቀኝ። ኢትዮጵያዊው ግን ምንድን ነው የሆነው? እንዴት ነው በአንድ ሀገር እንደዚህ ሆነን የምንኖረው? እንዴት ነው ምቀኛ በገዛ ሀገርህ የገዛ ወገንህ ላይ ምቀኛ የምትሆነው? ድፍን ዓለም ለሚመርጠው ነገር አትሊስት አፍህን መዝጋት ምንድን ነው የሚጎዳ? አትሊስት ችለው ምቀኝነቱን ደብቀው ይህን የከረፋ ማንነትህን መደበቅ ለምንድን ነው ያቃተ? ይህን ነው የምጠይቀው። ለምንድን ነው ማን ተሳሰበው እንዴ? የዩኤን ሴክሬታሪ ጀነራል ቢሆን ዩኤን ሴኩሪቲ ካውንስል እዛው ነው የሚሆነው። ብዙ ነገር ያሻሽላል ይህ ሰውዬ። የአፍሪካን አትሊስት ዩኤን ፒስ ኤንድ ሴኩሪቲ ካውንስል ውስጥ አትሊስት አፍሪካ አንድ ድምፅ እንዲኖራት፣ ድምፅን በድምፅ የመሻር መብት እንዲኖራት ለማድረግ ትልቅ ሚና ሊጫወት ይችላል። እዛው ቁጭ ብሎ የኢትዮጵያ ጥቅሞች አሉ፣ እዛ ላይ ትልቅ ስራ ሊሰራ ይችላል። ለምንድን ነው እንደ ሀገር የማናስበው? ከሱ የተሻለ እጩ ከኢትዮጵያ ሊመጣ ይችላል። አለን ሰው ከሱ እኔ በልጣለሁ የሚባል አለ? ቀላል ነው ያን ሀገር ማሻገር፣ ቀላል ነው እሱ የሰራውን ስራ መስራት። ለምንድን ነው እንደዚህ አይነት ይሆን ነው? እኔ ብናስብበት ጥሩ ነው ነው የምለው። በደንብ ረጋ ብንል ጥሩ ነው። ኢትዮጵያውያን የተገኘውን እድል ዝም ብለህ በሽኩቻ በምናምን አታሳልፍ። በኢትዮጵያ ታሪክ ለዩኤን ሴክሬታሪ ጀነራል ካንዲዴት ሆኖ መቅረብ የሚችል ሰው የለንም፣ አላዘጋጀንም። ይሄ ሰው ግን ብቁ ነው፣ በሁሉም መመዘኛ ብቁ ነው። አሁን ስም ማጥፋት ምንድነው የሚያስፈልገው? ምንድነው የሚያደርግልህ? ይሄንን የገለማ